አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ያው የመጀመሪያ ቪዲዮ ነው። ኢንሻአላህ ያው ወደፊት ጥሩ ጥሩ ስራዎችን ይዤላችሁ እመጣለሁ። ያው የእናንተ በማበረታታት ግድ ይላል። ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ችግሮችን እየነገራችሁ የተሻለ ነገሮችን ይዤ እንደምመጣ ተስፋ አድርጋለሁ። ዛሬ ማሳያችሁ የመገለብ እሱ ወይም ደግሞ ዶሮ የተቀቀለ ዶሮ በመረቅ ነው። ኢንሻአላህ የሚያስፈልገኝ ነገር አንድ ሽንኩርት ነው። አጋጣሚ ሆኖ ለአንድ ሰው ብቻ ነው የምፈልገው። አንድ ሽንኩርት፣ ግማሽ ዶሮ፣ ቅመሞች፣ ባህራት መሸከል፣ ቅልቅል ቅመም፣ እርድና ፓፕሪካ እና ካላችሁ ደግሞ የኢትዮጵያ በርበሬ ግማሽ ግማሽ የስኳር ማንኪያ፣ ምክንያቱም አንድ ብቻ ግማሽ ዶሮ ስለምሰራ ማለት ነው። አንድ ማጂ፣ ነጭ ሽንኩርት በትንሿ በስኳር ማንኪያ አንድ ታረጉና ሁሉንም አንድ ላይ ነው የምጨማምሩት። በሂደት ደግሞ የምናይ ይሆናል ኢንሻአላህ። የሚያስፈልጋችሁ ነገር ቲማቲም ማጆን ወይም ደግሞ ሳልሳ የቆርቆሮ ቲማቲም ያስፈልጋችኋል። ኢንሻአላህ በሂደት ሁሉንም እናያለን። ተከታተሉን። ያው የእናንተ እርዳታ ያስፈልገኛል የተሻለ ነገር ይዤ ለመምጣት። ኢንሻአላህ ተከታተሉ። ያው እንደምታዩት ሽንኩርቱን በደቃቁ ከትፌዋለሁ። ኢንሻአላህ ሽንኩርቱ በደቃቁ የተከተፈ ነው። ዶሮ በመጀመሪያ ቆራቸዋለሁ በዊኒገር ወይም ደግሞ በከል ወይም ደግሞ አቼቶ ለ10 ደቂቃ ዶሮዎችን መዘብዘፍ አለብን፣ ምን ጊዜ ማለት ነው። አንደኛ ጠረኑ ይሄዳል፣ ሁለተኛ ደግሞ እንዲበስል ይገራልናል ማለት ነው። ምክንያቱም ይሄ ስራ ደግሞ መቁላላት ምናምን አይፈልግም፣ በኋላ ዶሮ መልሰን ስለምንጠብሰው ማለት ነው። እንደምታዩት ያው ዶሮ ጨምሬያለሁ። ቅድም ያልኳቸውን ቅመሞች እርድ፣ ፓፕሪካ፣ ባህራት መሸከል፣ ኬሪ፣ ማጂ እና የሩዝ ማነው ከለር ካላችሁ እና የኢትዮጵያ በርበሬ ካላችሁ በትንሿ ማንኪያ ነው ሁሉ የምታደርጉት። በጣም በትንሿ ብትሆን ደግሞ የተመረጠ ነው። ምክንያቱም እንደ ብዛታችሁ ነው። እኛ አሁን የምሰራው እንዳልኳቸው ለአንድ ሰው ብቻ ስለሆነ ነው። እና ነጭ ሽንኩርትና ዝንጅብል ነጭ ሽንኩርትና ዝንጅብል ምን ጊዜ ለምግብ በጣም ቤስት ነው። ለጤናችን ቢሆን ነጭ ሽንኩርት በጣም ወሳኝ ነው። ጣዕምንም በጣም ያጣፍጣል። ያው ያዘጋጀሁት ነጭ ሽንኩርትና ዝንጅብል ስላለ ኢንሻአላህ ይሄንን ይመስላል። ወደሚቀጥለው ፓርት ስንሄድ ደግሞ ያው ቲማቲም ማጆን አንድ ማንኪያ ነው እሱን የምንጨምረው። ምክንያቱም የምንፈልገው መረቅ እንዲሆን ነው፣ እንዲወፍርብን አንፈልግም። መልሽ ቲማቲም ማጆን እንደዚህ ከጨመርን በኋላ 3 ኩባያ ውሃ እንጨምራለን። ምክንያቱም ሶፕ እንዲሆንልን ስለምንፈልግ ማለት ነው፣ ወይም ደግሞ መረቅ እንዲሆንልን ስለምንፈልግ ከመጣላችን በፊት ነው ሁሉንም ነገር የምንጨምረው።
ጨምራለሁ። ምክንያቱም እንደዚህ የምጨምረው ሱብ ነው የሚፈልገው ማለት ነው። ሞክሩት። በጣም አሪፍ እና ቀለል ያለ ቅመማቶች ያልበዙበት ነው እና ትንሽዬ ዘይት 2 ማንኪያ እንጨምርበታለን። ዘይት መብዛት የለበትም። አንደኛ ለጤናችንም ቅባት ነገሮች፣ ቅመም ነገሮችም ሲበዙ ቤስት አይደለም እና በጣም አሪፍና ቀላል ነው። ፈጣን ነው። ኢንሻላህ አሁን እንዴ ከበሰለ በኋላ ዶሮ አውጥቼ ጠብሰዋለሁ። ከጎኑ ከፈለጋችሁ ዛህራ ምንድን ነው አበባ ጎመን፣ ከፈለጋችሁ ቺፕስ፣ ብንጃን፣ ይቅርታ ብንጃን የሚለው እንግዲህ ስሙን ይቅርታ ብዙ ማውጣት አልችልም፣ ብንጃን ነው የምለው እና እነሱን ጠብሳችሁ ከጎን ማድረግ ትችላላችሁ። ከነጭ ሩዝ ጋር ነው የምንጠቀመው እና ኢንሻላህ ከዶሮ ከበሰለ በኋላ ተመልሰን እንገናኛለን።